አንዳንድ ጊዜ ነገሮች እንዳሰብናቸው ላይሆኑ ይችላሉ። እንጥራለን፣ እንለፋለን፣ እንደክማለን። በቃ ነገሮች እኛ ባሰብናቸው መስመሮች ላይሄዱልን ይችላሉ እና ያን ጊዜ በቃ የምንለፋቸው ልፋቶች፣ ጥረቶቻችን፣ ድካሞቻችን ዝም ብሎ ዋጋ ቢስ እንደሆኑ እናስባለን። አናውቅም ግን በቃ ዘር እየዘራን ያለ ነው። መቼ እንደሚበቅል አናውቅም። ግን ብዙ ጊዜ በእኛ ጊዜና ወቅት ዘሩ እንዲበቅል እንፈልጋለን። ሁሉም ዘር ሲዘን አሉ የሚበቅልበት። ወራት ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ በቀናት ምናልባት ደግሞ ሊደርስ የሚችል ይሆናል እና አሁን ያለንበት ስቴጅ ምናልባት ሲድ ስቴጅ ላይ ልንሆን እንችላለን። እየዘራን ሊሆን ይችላል። የመዝራት ስቴጅ ደግሞ ብዙ ድካም አለበት። ገበሬ በሰኔ ሲዘራ ከብዙ ጭቃ ጋር፣ ከብዙ ውርጭ፣ ከብዙ ድካም ጋር ታግሎ ነው የሚዘራው እና መዝራት ምንም የሚያስደስት ነገር የለውም እና ምናልባት አሁን ያለንበት የመዝራት ስቴጅ ላይ ልንሆን እንችላለን። ሌሎች ደግሞ የማጨድ ስቴጅ ላይ ሊሆኑ ይችላሉ እና ሌሎችን ስናይ እኛ ወደኋላ የቀረን እንደሆነ ሊሰማን ይችላል እና ለሁሉም ሲዝን አሉ። በቃ አሁን ያለህበት ሲዝን ኢትስ ኦኬ። ሲድ ስቴጅ ላይ ከሆንክ በደንብ በቃ መዝራት ነው ያለብህ። በደንብ መሬቱን እያለሰለስክ ምን እያልክ በቃ የሚያስፈልገውን ማዳበሪያ እያደረግ በቃ ያንተ ጊዜ መጥቶ እስክታጨድ የፍሬ ሲዝን እስኪመጣ ድረስ አሁን የመዝራት ጊዜ ከሆነ አንገትህን ደፍተህ ዝራ። በደስታ ደግሞ የምታጭድበት ሲዝን ሊመጣ ይችላል እና ራስን ከሌሎች ጋር እያጨዱ ካሉ ሰዎች ጋር በማፎካከር ወደኋላ የቀረህ እንዳይመስልህና ዲፕረስድ እንዳትሆን በርታ፣ ጠንክር። የጀመርከውን ነገር አታቁም። ወደፊትና ወደ ላይ ብቻ